ለ50 ዓመታት ያህልም የላስላሳ መጠጥ ማሽኖች ተመሳሳይ መልክ ነበራቸው። ተከታታይ መንሻዎች፣ የላስቲክ ፍርግርግና ጥቂት የማይለወጡ ጣዕሞች። ነገር ግን እንደ አውሮፓውያን አቆጣጠር በ2009 ኮካ ኮላ ይህንን ለመለወጥ $1 ቢሊዮን ለማውጣት ወሰነ። ግዙፍ ስማርት ስልክ የሚመስል ማሽንም እንደገነቡ የፌራሪ ዲዛይነሮችን ቀጠሩ። ጣዕማቸውንም በጥቂት መጠን ለመለካት ማይክሮዶስ ከኢንሱሊን ፓምፖች የተወሰደ የሕክምና ቴክኖሎጂን ተጠቀሙ። እንዲሁም እያንዳንዱ ማሽን ከዓለም አቀፍ መረብ ጋር አገናኙ። ነገር ግን ይህ ማሽን የተገነባው ለእናንተ ተጨማሪ አማራጭ ለመስጠት ብቻ አልነበረም፣ እናንተን ለመከታተል ወይንም ለመሰለልም ጭምር እንጂ። አንድ አዝራሪ በተጫናችሁ ቁጥር፣ አንድ ጣዕም በቀላቀላችሁ ቁጥር እና በስክሪኑ ላይ በቆያችሁ ቁጥር ግዙፍ ለሆነው የመረጃ ላብራቶሪ ግብዓት እየመገባ ነው። ይህም ኮካ ኮላ ቀለል ያለ ለስላሳ የመግዛት ተግባርን ወደ $1 ቢሊዮን የስለላ ሙከራ እንዴት እንደቀየረው የሚያሳይ ሙሉ ታሪክ ነው። ይህም ፕሮጀክት ፍሪስታይል ተብሎ ተሰየመ። ኮካ ኮላም የደንበኛን ልምድ ሙሉ በሙሉ መቀየር ፈልጎ ነበር። ለዚህም ነው ወደ ጣሊያን ዲዛይነሮች ተቋም የሄዱት። እነዚህም ሰዎች ለፌራሪ ውብ ቅርጾችን የሰሩ ናቸው። ማሽኑም የሚስብ፣ ዘመናዊና ለመጠቀም ቀላል እንዲሆን ፈለጉ። ነገር ግን ትልቁ ፈተና የነበረው ቴክኖሎጂው ነው። በአንድ ተራ ማሽን ውስጥ 100 የተለያዩ መጠጦችን እንዴት መያዝ ይችላል? ለዚህም ፑር ፓወር የሚባለውን ቴክኖሎጂ ፈጠሩ። በተለምዶ የለስላሳ ማሽኖች ትልቅ ሸሮፖችን ከዋጋ ይቀላቀላሉ። ፍሪስታይል ግን ይህንን አይጠቀምም። ይልቁንም ልክ እንደ ካንሰር ህመም ወይም እንደ ኢንሱሊን ፓምፖች በጣም ጥቃቅን የሆኑ የጣዕም ጠብታዎችን በከፍተኛ ጥንቃቄ የሚልክ መንገድ ይጠቀማል። ይህም ማለት ማሽኑ እያንዳንዱ መጠጥ በመድኃኒት ቤት ደረጃ ትክክለኝነት ያዘጋጃል ማለት ነው። ይህም ቴክኖሎጂ ኮካ ኮላ መጠጦችን በየቦታው የሚያሰራጭበትን መንገድ ለመለወጥ ትልቅ የሽሮፕ ሳጥኖችን ከማጓጓዝ ይልቅ በትንሽ ካርትራጅ ውስጥ ከፍተኛ ይዘት ያላቸውን ጣዕሞች መላክ ቻለ። ይህም ደግሞ ለማጓጓዝ የሚያወጣውን ወጪ በከፍተኛ ሁኔታ ቀነሰው። ነገር ግን የዚህ ማሽን እውነተኛ ኃይል ያለው በውስጡ በያዘው የኮምፒውተር ሶፍትዌር ላይ ነው። እያንዳንዱ የፍሪስታይል ማሽን በየቀኑ 24 ሰዓት ከበይነ መረብ ወይንም ከኢንተርኔት ጋር የተገናኘ ነው። አንድ ሰው ማሽኑን ተጠቅሞ መጠጥ ሲቀዳ መረጃውን ወዲያውኑ ወደ ኮካ ኮላ መስሪያ ቤት ይልካል። ኮካ ኮላ ምን አይነት መጠጥ እንደቀዳይ ብቻ ሳይሆን በምን ሰዓት እንደቀዳይ፣ የትኛው ከተማ ክፍል ውስጥ እንዳለ እና የትኞቹን ጣዕሞች ቀላቅላይ አዲስ መጠጥ እንደፈጠርክ ያውቃል። ይህም ማሽን ለኩባንያው ግዙፍ የቀጥታ መረጃ ላብራቶሪ ወይንም ላይቭ ዳታ ላብራቶሪ ነው። ለምሳሌ ብዙ ሰዎች ስፕራይትን ከቼሪ ጋር እየቀላቀሉ መጠጣት እንደጀመሩ ማሽኑ መረጃ ከሰጣ፣ ኮካ ኮላ ይህንንም መረጃ በመጠቀም ቼሪ ስፕራይትን በጣሳ አሽጎ ወደ ገበያ ያወጣዋል። ይህም ብቻ አይደለም። ማሽኑ ካርትሪጅ ሊያልቅበት ስል ለኩባንያው ራሱ መልእክት ይልካል። ይህም ሰራተኞች በየጊዜው እየሄዱ ማሽኑን እንዲፈትሹ ሳይሆን በትክክል የሚያስፈልገው ነገር ሲኖር ብቻ እንዲሄዱ ያደርጋቸዋል። ይህም ስማርት አሰራር የሎጂክ ወጪውን እስከ 15% ቀንሶታል። እንደ ኦሬንጅ ቪኒላ ኮክ ያሉ መጠጦች የተለመዱት ከዚህ ማሽን በተገኘው መረጃ ነው። ምንም እንኳን ኮካ ኮላ የቴክኖሎጂ ሁሉ መረጃ በሰብ ደረጃ ብቻ ነው ያለው ብልም፣ ብዙዎች ግን እንደ ግላዊ መሳቶች ውስጥ እና እንደ ሰዎች የተተሙ የሚገልጹ ሪፖርቶች አሉ። እነዚህ ካሜራዎችም የእርሶን የፊት ገጽታ በመለየት የዕድሜ ክልሉን፣ ጾታውንና ብሔሩን ጭምር ለመመዝገብ የተነደፉ ናቸው። ኩባንያው እንደሚለው ከሆነም ይህን የሚያደርጉት ደንበኞች መጠጡን ሲጠጡ ምን አይነት ስሜት እንደሚሰማቸው፣ ፈገግ ማለታቸውን ወይንም መከፋታቸውን ለማወቅ ነው።
በተጨማሪም ማሽኑ ኑጂንግ የሚባል ዘዴ ይጠቀማል። ለምሳሌ በሃሎዊን ወቅት ማሽኑ በስክሪኑ ላይ ልዩ ጣዕሞችን በማሳየት ይህንን እንዲመርጡ ይገፋፋቸዋል። ዲጂታል ስክሪኑ ኮካ ኮላ የሰዎችን ምርጫ በቅጽበት እንዲቆጣጠርና እንዲቀይር ያስችላቸዋል። በማጠቃለያም የ$1 ቢሊዮን ማሽን ለኮካ ኮላ የሽያጭ ማሽን ብቻ አይደለም፣ የዓለማችን ትልቁ የገበያ ጥናት መሳሪያ ነው። በእያንዳንዱ የቨርሳታይል ማሽን ጀርባ ያለው ዳታ በመጠቀም ኩባንያው ከእርሶ አንድ እርምጃ ቀድሞ ለመጓዝ ይችላል። ኮካ ኮላ የእርሶን ምርጫ ከእርሶ በላይ ያውቃል። ስለ ኮካ ኮላ ወይንም ስለ ሌሎች አስደናቂ ቴክኖሎጂዎች ማወቅ የምትፈልጉት ነገር ካለ ሁሌ እንደምለው ኮሜንት ላይ አስቀምጡልኝ፣ ቪዲዮ የሚሰራላችሁናል። ሰብስክራይብ ማድረጋችሁን እንዳትረሱ። ሌላ በአዲስ ቪዲዮ እስከምንገናኝ ድረስ ደህና ቆዩልኝ።